መማር ከንቱ። የመማር መሰልጠን ጥቅሙ ደግነቱ፣ የመሃይምነት ክፋቱ ጉዳቱ፣ በሁለቱም መሃል ላለው ልዩነቱ ምን ይሆን ባንተ ዘንድ መለኪያው መስፈርቱ? በአንድ ቋንቋ አውርተህ መግባባት ካቃተ፣ ራስክን ማንነትክን ማፍቀር ካላስቻለ፣ እድሜህን የፈጀው ምርምር እውቀትህ፣ አንተ ሰው ንገረኝ ምንድነው ትምህርትህ? መጽሐፍትን መሸምደድ፣ ስሌት ቁጥርን መፈትፈት፣ ኤኤ ፕላስ ከዚያም በላይ መግጨት፣ በማዕረግ በክብር ተመርቆ መውጣት፣ ግና ያለ ወገን ግና ያለ ሀገር ባዶ ህይወት መግፋት፣ ቀና ባረገች እርሷ አንገቷን ደፍታ ባስተካከለች ከምሁራን ተርታ፣ እንደ ጀብድ ቆጥረው ክፋት ስታወራ ስታማት ሰማሁህ አንጀትህ ሳይራራ። ሰው ከመሆን ይልቅ በኢትዮጵያ ምድር ዛፎኛ አሜሪካ ምን አለ ብፈጠር፣ አስፓልቶኛ አውሮፓ ምን አለ ብፈጠር ይሻለኝ ነበረ እያልክ ስታማርር፣ በትዝብት አደመጥኩ የዘውትር ጸሎትክን ዳዊትክን ስትደግም ምሬት ሰቆቃህን። ያንተዋ እማማ ኋላ ቀር ብትሆንም ብታጣ ብትነጣ ቀድማ ብትዘገይም፣ ታዲያ ምን አመጣው ሀገርክን ወቀሳ? የድህነቱ ምንጭ አንተ ነህ ወይ እርሷ? ታዲያ ምን አመጣው ሀገርሽን ወቀሳ? የድህነቱ ምንጭ አንቺ ነሽ ወይ እርሷ? መምህር ፈላስፋው ሲሉህ ሰምቼ፣ ኢንጂነር ዶክተሩ ሲሉህ ሰምቼ፣ ላይ ወደድኩኝ አንተን ልጠይቅ፣ መማር መሰልጠን ምንድነው ማወቅ? በላ ንገረኝ ምንድነው ማወቅ? ሀገርን እንድትጠላ ወገንን እንድትንቅ ባዕድ አምላኪ ካረገህ ከአንተነትህ ይበልጥ ይልቅ፣ ምን ፋይዳ አለው ያንተ መማር በዲፕሎማ በዲግሪ ብትመረቅ? እኮ ምን ዋጋ አለው በወረቀት በማዕረግ ብትሸበርቅ? ማስተርስ ዶክትሬት ቢኖርህ ብትሆንም ፕሮፌሰር፣ ህዋ ባህሩን ጠፈራትን ጥልቅ አዘቁን ብትመረምር፣ ምን ያደርጋል ያንተ እውቀት ወገን ህዝቡን የሚጸየፍ፣ ሀገር ሲሉት የሚኮፈስ ውጭ ሲሉት የሚነጠፍ? ለመብላት መኖርክን ትተህ ለመኖር መብላት ካልጀመርክ፣ ከራስህ በላይ አሻግረህ ሌላውን መመልከት ካልቻልክ፣ ሰውነትህን ትተህ እንስሳነትን ከመረጥክ፣ ምን ዋጋ አለው ያንተ መማር የተማረ መሃይም ከሆንክ? ቶ አትማር ይቅርብህ ቶ። ማወቅ መሰልጠን ፋይዳ ከሌለው ምን ጥቅም አለው መማር ማወቁ? ወገን ሀገር ላይ ከተራቀቁ ከተሳለቁ፣ ምን ይረባሃል የወረቀት ብዙ በማንነት ላይ አፍረው ያፌዙ? ስምና ዝና ክብር መቁጠሩ፣ መማር መሰልጠን መመራመሩ ከሆነ ብቻ ለመባል አንቱ፣ ትርፉ ኪሳራ ወይ መማር ከንቱ።